ላንተ ትቼዋለሁ እኔ እስኪደርስ ጠብቃለሁ በቁም ቃል ፈው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ረቢል ዓለሚን በጣም ደህና ነኝ። ዛሬ ከ2 ወር በኋላ ከሰርጀሪ በኋላ በጣም ጤንነቴ ሀሪፍ ሆኖ ሁሉ ነገር ሀሪፍ ነውና ኬሞቴራፒ እንድጀምር በድጋሜ ተነግሮኛልና አልሐምዱሊላህ ረቢል ዓለሚን። ያው ሰርጀሪውም በሰላም ተጠናቋል ይታወቃል። እግሬን በጣም ሀሪፍ ላይ ነኝ ያለሁት፣ ቁስሌም ዳነ፣ ሁሉ ነገሬ በጣም ሀሪፍ ላይ ነኝ ያለሁትና አልሐምዱሊላህ። ያው አሁንም አንድ ቀን ያበቃል ይሄ ኬሞ እና ኢንሻአላህ አብቅተውም ደግሞ የካንሰር ፍሪ የሆነውን ደውል ለመደወል አላህ ያብቃኝ። ዱዓ አድርጉልኝ ሁላችሁም፣ በዱዓችሁ አትርሱኝ። ኢንሻአላህ ከ3 ወር በኋላ ከካንሰር ፍሪ ነው ብዬ ነው የምጠብቀው። በዱዓ የማይስተካከል ነገር የለም። እስካሁንም በዱዓ ነኝ ያለሁትና ኢንሻአላህ እናንተም ዱዓ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው ቻው።